ታና አንተ ይቆላችሁ የሚሳደብ እና ተለዛለ ዱርም ቆምቼ ምን ታውቃለህ እንደ ስለ መሐመድ ጃዝባ ግማታም እዚህ ሰካራም ነገር አንዴ አንተ ሲጀመር በረንዳ ልጅ ምን አይነቱ ነው? በእናትህ አሰዳቢ ነው ሰው ጨረስ አጋንንት ነህ አንተ ሲጀመር አጋንንት ሰይጣን ና ተልብዳልና ምን አባሳው ጭራሽ አላበዛም እንዴ? አበዛ እኮ አንተ ጭራሽ ግማታ ጨረስክ ነው ትቀጥላለህ። ክብረ ቢስ እሺ አሁን ተጨረስክ። ቶፒኩ ላይ ግባ። ክፈትለት ክርስቲያን ኦልራይት። ጋንም በምንድን ነው የምትሞላው? ምንድን ነው የምታወሪው? ቀጥሽ አንተ አሁን ዲያቆን መምህር ከሆንክ ለምንድን ነው እየተሳደብክ የምታስረዳው? እኛ ላይ ችግር ካለ ለምን ቆይ ራቢያ ዲያቆን የተጻፈ አይተሻል ነው? ኡስታዞችሽ ሲቀጥሉ እያየህ እሺ አንተ አዋቂ ነኝ መምህር ነኝ ብለህ ያስረዳክ ነው። ስሜ ማን ይላል? ስለ ስምህ ይቆይልኝ ግን አንተ እሺ ቆይ እሺ ምንም አትሁን መምህርም አትሁን ዲያቆንም አትሁን ግን ለምንድን ነው እየተሳደብክ የምታስረዳው? አንብቢው ማን ይላል? ስለ ስምህ ምን አገባኝ? ለምንድን ነው ያተሳደብክ የምታስረዳው? ቆይ አዳምጪ አትጩይ። ታይትል ዝም ብሎ መለጠፍ ወንጀል ነው። በነገራችን ላይ አንድ ሰው ዶክተር ሳይሆን ዶክተር ነኝ ብሎ ስራ ቢቀጠር ራሱ ወንጀል ነው፣ ያስጠይቃል፣ በህግም ያስጠይቃል። ያልተሰጠውን እውቅና ያልተሰጠውን ዶክተር ነኝ ብሎ ያለ ፕሮፌሽኑ እንትን ማለት አይችልም። ታይትሎችን መያዝ አይችልም። ሶ ዲያቆን የሚለውን ታይትል ዝም ብሎ አይሰጥም። ኡስታዞቹ ቀጣፊ ስለሆኑ የሆነ ሼም ያደረጉ መስሏቸው ዲያቆኑ እንደዚህ ዲያቆኑ ምናምን የሚሉት ውሸታም መሆናቸው የምታውቁት በምንድን ነው? ቪዲዮም ሲሰሩ እዚህም ሲመጡ ዲያቆኑ እንደዚህ ያለ ሲሏችሁ ወራዳና ውሸታም መሆናቸውን ነው። ዲያቆን ነን አላልንም፣ ስማችን ላይም ዲያቆን የሚል የለም፣ እንደዛ ታይትል የለም። በሌለበት ላይ እንደዛ ካሉ ውሸታምና ወራዳ ስለሆኑ ነው። አሁንም የሰደብከኝ ነው። ፕሊስ እኔ አልሰደብኩክም። አንቺ ዶክተር ነሽ? ኖ አይደለሁኝም። አይደለም ውሸታም ናቸው ምናምን እኮ ነው። ኡስታዝ ነሽ? አይደለሁኝም። እሺ ኡስታዝ ነች ራቢያ ብዬ ብል እየዋሻው ነው ወይንስ እውነት እየተናገርኩ? ኦኬ እሺ እኔ ዋሽቻለሁኝ አይደለክም። እሺ እፎይ ነክ አንተ እዚህ ጋር እያስተማርክ እያለ የእናንተ ሃይማኖት ውሸት ነው እያልክ ኖ ለምንድን ነው መጀመሪያ እየሰደብክ የምታስተምረኝ? ማንም አልሰደባችሁም እባክሽ። በቃ ከስር ሆነሽ ታፕ ታድርግ ተዋት እባክህ። ሰለችኝ። አሁንስ ተጸየፍኳችሁ። እንደኔ ብዙ ሰው ነው የሚጸየፋችሁ። እፎይ እኔ አሁን አልተሳደብኩም። ለምንድን ነው የምታስወርደኝ? በመጀመሪያ እዚህ ጋር ሰዎች አሉ ያልዳኑ። እፎይ እንትን ላስተዋውቅ፣ ምን ችግር አለው? አትቅና። ሰማዕቱ ብራና የሚል መጽሐፍ በሳላህ ወንድማችን እባክህን ቶፒኩ ላይ ግባ። ቶፒኩ ላይ ታወራለህ ወይስ አንድ ተረት መጽሐፍ? የቅናት መንፈስ ለተረት ታወራለህ? ሰማዕቱ ብራና የሚል አለ። ሰዎች ለመዳን እሱን ተጠቀሙ። ሰማዕቱ ብራና። እሺ እቀጥላለሁ። በቃ ተወደዛ ኤዲቶች ናቸው። ተረቶች ብዙ ተረቶች ጽፋቸዋል። ምንም አዲስ አይደለም ለኛ። ቦታ ምን ሰጠው መስሏችሁ ነው? እንደዚህ ነው እናስገባችሁ እኮ ቦታ ስለማንሰጣችሁ ነው። መጽሐፍ ጽፋችኋል። እኛ ይደንቀናል። ለናንተ ተረት አንድ መጽሐፍ ብጽፍ እኔ እስልምናን ቀብረዋለሁ። አንድ መጽሐፍ ብጽፍ የዛሬ ዓመት የሚመጣው ረመዳን ላይ ጠብቁኝ።
ማውጣው መጽሐፍ ሰላማዊ ሰልፍ እንድትወጡ የሚያደርግ መጽሐፍ ነው መጽፈባችሁ። እዛ ድረስ እኮ ትሞታለህ። የዛሬ ሞትም የሚያሳትመው ይኖራል፣ ብንኖር የሚያሳትመው ይኖራል። ጽፈዋለሁ። አሁን ቶፒኩ ላይ ግባ። ጎግል እያወጣህ ክርክር ስትከራከር ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ጎግል ላይ ገብተህ ቶፒኩን አንብባ። ማሳተም አችልም አንተ የስድስተኛ ክፍል መጽሐፍ። እውነቴን ነው የምልህ። ምን ኡስታዝን መስዬ ነው እንደ ከስድስተኛ ክፍል እንዳቆመው ኡስታዝ መስዬ ነው። ማሳተም ካንተ ነው ይሻልምሃለሁ። ቀጥል። አሁን ቶፒኩ ላይ አበጫዳ መሰራ እንደ መጽሐፍ ቶፒኩ ላይ ቀጥል። የኔን ጽሑፍ አታውቁትም ማለት ነው። ሙስና ላይ ደንቆሮ ነውር። በቃ እናመሰግናለን። ቶፒኩ ላይ ትናንትና በጣም ብዙ ሰው ነው ቴክስት ያደረገልኝ። ቆም ብዬ እንዳስብ አደረገኝ። ጩኸታቸው፣ ስድባቸው ሶሪ ያሉኛሉ። አንተን ተሳዳቢ ስንል የነበረበት ጊዜ ሶሪ ለካ ራሳቸው ናቸው ቡል የሚያደርጉት፣ ራሳቸው የሚሳደቡት ለካ። በተለይም ኡስታዞቹ ገብተው መውጣታቸው በጣም አሪፍ ነበር። እነኞቹ በፊት ምንድን ነበር የሚሉት? አይ እነኞቹ ስለማያውቁ ነው ምናምን የሚል ነበር። እነኚህ ቢንጫጩም ቢጮሁም አይ ለምን አትታገሳቸውም አይነት ስታፍ። ኡስታዞቻቸው ገብተው ሲጮሁና ሲሳደቡ ቡል ሲያደርጉ ሲያዩ ሰው ቤት ሄዳችሁ እንዴት ትሳደባላችሁ? ሰው ቤት ሄዳችሁ እንደዚህ አድርግ እንደዚህ አታድርግ ብላችሁ እንዴት ታዛላችሁ? ቤታቸው ቢሆን ሰማው ያስኬድ ይችላል። ገና እንደገባ ሰው ቤት አሳይሃለሁ፣ ቀብረሃለሁ፣ አንተ መሀይም ደንቆሮ እንዴት ትላላችሁ? ሰው ቤት ሄዳችሁ ታዝባችኋል። ተናንተ አንተ እንደዚህ ነህ ምናምን አሳይሃለሁ እና ቢያንስ ስርዓት የሚባል ነገር ማለት የሃይማኖት መምህር ተብለው ሶሪ ነው። በእንደዚህ አይነት ከወረዱ ሰዎች ጋር እንዴት ነው ልታወሩስ የምትችሉት? እንዴት ነው ልትግባቡስ የምትችሉት? በመጮህና ድምፅን ከፍ አድርጎ በመጮህ ከዛ ደግሞ በመሳቅ አታውቅም፣ መሀይም፣ ደንቆሮ፣ ደደብ በማለት እውነትን ማስረዳት ይቻላል ወይ? ይቻላል ወይ ወገን? ሶሪ አጋንንት ምን ያህል ሰዎች ላይ ሊጫወት እንደሚችል አውቃለሁ። የእናንተ ከፋ። ኤኒዌይስ ቀጥል ክርስቲያን። አለው ግን አልገባኝም ነገሩ እንዴት እንደሆነ። ኦኬ ከአዲሱ በፊት ወደ ቁርአኑ መልሰውና ክርስቲያን ቁርአን ላይ ማሜ እንደዚህ የሚል መረጃ አለ። ገሃነም የምትሞላው በሰውና በአጋንንቶች ነው ይላል አይደለ? እሺ ይታያል። የናንብበው ጌታ ያዘነለት ብቻ ሲቀር ለዚህም ፈጠራቸው። የታዘነለት ብቻ ሲቀር የተፈጠሩት ኢንቴንሽናሊ ለዚህ ነው። ለምን? የጌታም ቃል ገሃነምን ከአጋንንትና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት ተፈጸመች። ገሃነም በማንና በማን ነው የምትሞላው? ከአጋንንትና ከሰዎች። ስለዚህ ግዴታ ገሃነም መሙላት ያለባት በአጋንንትና በሰዎች ነው አይደለ? እሺ
ኦኬ አሁን ወደ እንትኑ ሄድ፣ ሐዲሱ ላይ ሄድ። እዚህ ጋር ተስማምተናል። ገሃነም የምትሞላው በአጋንንቶችና በሰዎች ነው። ኦኬ the prophet said ነብዩ እንደዚህ ያለ አነስ ነው የተረከው። the prophet said the people will be thrown into the hell fire ሰዎች ወደ ገሃነም እሳት ውስጥ ይወረወራሉ አለ። and it will say ከዛም እንዲህ ትላለች are there any more to come የቀራለ የሚመጣ እያለች ትጠይቃለች አለ። ገሃነም ምን ትላለች? የቀረ የሚመጣለ ትላለች። ሰዎች ወደ ገሃነም ይወረወራሉ፣ እሷ ደግሞ ትጠይቃለች የቀራለ የሚጨመራለ ትላለች። till Allah puts his foot over it አላህ እግሩን እስኪጭንባት